እስከዛሬ እነዚህ ሶስት ሴቲንጎች ባለማወቃችሁ የምትቆጩ ይሆናል ማለት ነው። አሁን የማሳያችሁን ሶስት የአንድሮይድ ሴቲንጎችን በማስተካከል ስልካችሁን በአሪፍ መንገድ መጠቀም እንዲሁም በዚህ ሴቲንጎች የምትደሰቱ ይሆናል ማለት ነው። ስለዚህ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ቪዲዮን ላይክ በማድረግ ትጀምራላችሁ። በቀጥታ ወደ ሴቲንጎቹ አልፋለሁ። እነዚህን እንግዲህ ሴቲንጎች የምናስተካክላቸው ምንም አይነት አፕሊኬሽን ሳንጠቀም እዚሁ የስልካችን ሴቲንግ ላይ ነው። ስለዚህ በመጀመሪያም ወደ ሴቲንግ አፕሊኬሽናችን እንሄዳለን ማለት ነው። ወደ ሴቲንግ አፕሊኬሽናችን ከሄድን በኋላ የመጀመሪያው የምናስተካክለው ኮኔክሽን ላይ ነው። እዚህ እኔ ስልክ ላይ እንደምትመለከቱት ሞር ኮኔክሽን ይላል መጀመሪያ ላይ። እናንተ የተለያየ ስልክ ላይም እንዲሁ ገብቼ ቼክ አድርጌዋለሁ። ስለዚህ ኮኔክሽን የሚል ነው ይመጣላችሁ። ኮኔክሽን ከነካችሁ በኋላ ሞር ኮኔክሽን ወደሚለው ትሄዳላችሁ። እንደዚህ አይነት ነገር ይመጣላችኋል ማለት ነው። ከዛም እዚህ ላይ እንግዲህ ፕራይቬት ዲኤንኤስ የሚል ነገር አለ። ቀጥታ ይሄንን ማግኘት ካልቻላችሁ ደግሞ ፕራይቬት ሰርች ማድረጊያው ላይ ፕራይቬት ዲኤንኤስ ብላችሁ ሰርች ማድረግ ትችላላችሁ። ስለዚህ በቀጥታ ወደዚህ ከሄዳችሁ በኋላ ፕራይቬት ዲኤንኤስ የሚለውን ትነካላችሁ። እንግዲህ እንደምትመለከቱት የሁላችንም የሚገኘው ወይ ኦፍ ላይ ነው ወይ አውቶማቲክ ላይ ነው። የብዙዎቻችን አውቶማቲክ ላይ ነው። ስለዚህ ፕራይቬት ዲኤንኤስ ፕሮቫይድ ሆስት ኔም የሚለው ሶስተኛው ላይ እሱ ላይ ክሊክ እናደርጋለን። ከዛም እዚህ ላይ ኢንተር ሆስት ኔም ኦፍ ዲኤንኤስ ፕሮቫይደር የሚል አለ። እሱን አንዴ ክሊክ እናደርግና እኔ የምጽፈውን ትጽፋላችሁ ማለት ነው። ዲኤንኤስ ዶት ጎግል ዶት ኮም ትላላችሁ ማለት ነው። እንግዲህ ስፔሊንግ እንዳትሳሳቱ፣ ምክንያቱም ከተሳሳታችሁ አይሰራላችሁ ማለት ነው። ስለዚህ ጎግል የምትለው GOOGLE አድርጋችሁ ዶት ኮም የሚለውንም ሳትሳሳቱ ሴቭ ትሉታላችሁ ማለት ነው። ከዚህ በኋላ የኢንተርኔት ፍጥነታችሁ በጣም የሚጨምር ይሆናል ማለት ነው። እዚህ ላይ እኔ ጋር ኢንተርኔት አሁን ስላላገናኘው ኩድንት ኮኔክት ይላል ማለት ነው። ኢንተርኔት በዳታም ሆነ በዋይፋይ በምትጠቀሙበት ሰዓት በጣም ፈጣን የሚባል ኢንተርኔት ትጠቀማላችሁ። ብዙ ጊዜ አይታችሁ ከሆነ 4G ስልኮች እና 5G ስልኮች ኢንተርኔታቸው በጣም የተለያየ ነው። ምክንያቱም 4G ስልኮች እና 5G የተገጠመላቸው ኢንተርኔት ፍጥነታቸው አንድ አይደለም። አይታችሁ ከሆነም የማይሰራ ዋይፋይ ላይ ወስዳችሁ ማይሰራ ማለት በጣም ኢንተርኔቱ አክሰሱ ዝቅ ያለ ቦታ ላይ ወስዳችሁ ብትጠቀሙ 5G ስልኩ የተሻለ ይሰራል። ይህም ከዛ ባልተናነሰ መልኩ በአሪፍ መልኩ እንድትጠቀሙ ያደርጋችኋል ማለት ነው። እንግዲህ ሁለተኛውንም የምናስተካክለው እዚሁ ሴቲንግ ላይ ነው ማለት ነው። ለባትሪያችን በጣም የሚጠቅመን ይሆናል ማለት ነው። እንዲሁም ብዙዎቻችሁ የባትሪ ችግር ላማረራችሁ የሚጠቅማችሁ ነው። ስለዚህ በቀጥታ ሎኬሽን የሚል ትፈልጋላችሁ። ሎኬሽን እዚህ ጋር ሁላችንም ስልክ ላይ ይገኛል። ከዛም ሎኬሽን ሰርቪስስ የሚለው ላይ ክሊክ እናደርጋለን። እዚህ ላይ ከገባን በኋላ እዚህ ላይ እንግዲህ ዋይፋይ ስካኒንግ እና ብሉቱዝ ስካኒንግ የሚለውን ኦፍ እናደርጋለን አንድ ባንድ ማለት ነው። እኔ ላይ እንደምትመለከቱት ኦን ነበሩ። እነዚህን ኦፍ ታደርጋላችሁ። የብዙዎቻችን ስልክ ላይ በርተው ይገኛሉ። እነዚህም እንግዲህ የስልካችንን ባትሪ በዋናነት የሚገሩብን ነገሮች ናቸው ማለት ነው። ምክንያቱም እኛ ዋይፋይ እና ብሉቱዝ ሳናበራ ባትሪያችን ሲያልቅ ስቡት። ብዙ ጊዜ አይታችሁ ከሆነ ኤግዜንደር አፕሊኬሽን በምትጠቀሙበት ጊዜ ባትሪያችሁ ቶሎ ያልቃል። እንዲሁም ብሉቱዝ በምትጠቀሙበት ጊዜ ብሉቱዝ እንኳን ከስልክ ጋር ወይም ከሄድፎን ጋር ኤርፎን ጋሮችም በምታገናኙበት ጊዜ ቶሎ ባትሪያችሁ ያልቃል ማለት ነው። ይህ የሚሆን በጣም ብሉቱዝ ባትሪ ይጨርሳል። ይህም እንግዲህ እኛ ዋይፋይም ሆነ ብሉቱዝ ሳናበራ ውስጥ ለውስጥ አውቶ ስካን ያደርጋሉ። እዚህ ጋር ኦፍ ነው ራሱ እዚህ ላይ ኦን ይሆናሉ ማለት ነው። ስለዚህ እነዚህን ኦፍ ታደርጋላችሁ። የስልካችሁን ባትሪ በጣም ይጠብቅላችኋል ማለት ነው። ሶስተኛውንም እንግዲህ እዚሁ ላይ ነው የምናስተካክለው ማለት ነው። ስለዚህ እዚሁ ላይ ወርታች ዝቅ ትላላችሁ። ሁላችንም ስልክ ላይ ጉግል የሚል ነገር አለ ማለት ነው። እዚህ ጋር እንደምትመለከቱት ጉግል የሚለውን ክሊክ ታደርጋላችሁ። እንግዲህ ብዙ ጊዜ የሚጠፋችሁ ከሆነ ሰርች ማድረግ ያለው የሴቲንግ ራሱ እሱን ሰርች ታደርጋላችሁ። እንደገባችሁ አንዳንድ ስልኮች ላይ እንደዚህ ያመጣል፣ አንዳንድ ስልኮች ላይ ቀጥታ ዝርዝር ያመጣል። ይሄም እዚህ ላይ ኦል ሰርቪስ የሚለው ላይ ብናደርገው እንደዚህ ተመሳሳይ ነው የሚመጣው። ኦል ሰርቪስ ላይ እናደርጋለን። ከዛም ወርታች ዝቅ ብለን እዚህ ላይ እንግዲህ ዩዜጅ ዳግኖስቲክ የሚል አለ። ዩዜጅ ኤንድ ዳግኖስቲክ የሚል አለ። እሱን አንዴ ክሊክ እናደርጋለን ማለት ነው። እሱን ክሊክ በምናደርግበት ሰዓት እንግዲህ እኔ ጋር እንደምትመለከቱት ይሄ ነገር በርቶ ይገኛል ማለት ነው። ይህም ደግሞ ስልካችን እንዲጠለፍ የሚያደርግ ዋናው ነገር ነው ማለት ነው። ጥቃቅን ነገሮችን በራሱ ዳያግኖስቲክ በሚያደርግበት ሰዓት ስልካችን ፕራይቬሲ አይጠብቅልንም ማለት ነው። ስለዚህ ኦፍ እናደርጋለን። ኦፍ በምናደርግበት ሰዓትም የስልካችንን ፕራይቬሲ መጠበቅ እንችላለን። እንዲሁም ስልካችን በቀላሉ ሀክ እንዳንደረግ ይረዳናል ማለት ነው። ለዛሬ ያመጣሁላችሁ 3 እጅግ ጠቃሚ አንድሮይድ ቲፖች እነዚህ ናቸው ማለት ነው። ቻናሉ ሰብስክራይብ ካላደረጋችሁ ቀጣይ ቪዲዮ ላይ ስለማንገናኝ ሰብስክራይብ አድርጋችሁ በቀጣይ ቪዲዮ እንድንገናኝ ማድረግ ትችላላችሁ። እንዲሁም ላይክ ያላረጋችሁ ላይክ ማድረጋችሁ እንዳትረሱ ማለት ነው። ለቀጣይ ቪዲዮ እስከምንገናኝ መልካም ጊዜ